ከኢሳት ኢንተርናሽናል የተሰጠው መግለጫ ቀጥሎ ይቀርባል። የተከበራችሁ የኢሳት ቤተሰቦችና ውድ ኢትዮጵያውያን ኢሳት የህወሓት አገዛዝ ተወግዶ አንድነቷ የተጠበቀ የዜጎቿን መብት የምታከብርና ዲሞክራሲያዊ ስርዓት የሰፈነባት ኢትዮጵያ እንድትመሰረት ከፍተኛ ሚና ከተጫወቱት የሀገራችን የሚዲያ ተቋማት በግንባር ቀደምትነት የሚጠቀስ ነው ቢባል ማጋነን አይሆንም። 27 ዓመታት በተካሄደ ያልተቋረጠ የለውጥ እንቅስቃሴ የኢትዮጵያ ወጣቶች ባቀጣጠሉት ትግልና ገዢው ፓርቲ ውስጥ ያሉ ለውጥ ፈላጊዎች ባካሄዱት ወሳኝ እርምጃ ለ27 ዓመታት ተንሰራፍቶ በኢትዮጵያ ላይ መከራ ሲያደርስ የነበረው የህወሓት አገዛዝ ተወግዷል። ኢሳትም በዚህ የለውጥ እንቅስቃሴ የራሱን ሚና መጫወቱ የሚታወቅ ነው። በለውጡ ማግስት ደግሞ የተለያዩ የፖለቲካ ኃይሎችና ቡድኖች የኢትዮጵያን አንድነት አደጋ ላይ በሚጥል የፖለቲካ እንቅስቃሴ ውስጥ በመግባታቸው ኢሳትም ይህንን በመከላከልና አገርን በማረጋጋት እንዲሁም ኢትዮጵያን አንድነት እንዲጠናከር በሚያደርጉ የሚዲያ ስራዎች ላይ ቆይቷል። ይህ የኢሳት አካሄድ ያልተመቻቸው ኃይሎች በከፈቱብን የተደራጀ የስም ማጥፋት ዘመቻ ሸብረክ ብለን የረብሻው ተባባሪና የጥፋት አጋፋሪ እንድንሆንም በብዙ ተሞክሯል ተጥሯልም። ባለፉት 4 ዓመታት በአንድ በኩል ኢትዮጵያን ለማፍረስ ከተነሱ ኃይሎች ጋር በሐሳብ ትግል ሜዳ ላይ ግብ እያደረግን በሌላ በኩል ደግሞ ኢሳት ስሙንና ደረጃውን በሚመጥን ሁኔታ ህዝባዊ ሆኖ በፕሮፌሽናል ሚዲያ ደረጃ እንዲዋቀር ለማድረግ ተቋሙን እንዲመሩ ኃላፊነት ከሰጠናቸው የቦርድ አባላት ጋር የውስጥ ትግል ስናካሄድ ቆይተናል። ይሁን እንጂ አንዳንድ የቦርድ አባላት እምነታችንን በሚሸረሽሩ ተግባሮች ላይ ተሰማርተው በመገኘታቸውና ሁኔታውን እንዲስተካከል ተደጋጋሚ ጥያቄ ብናቀርብም ሌሎች የቦርድ አባላትም ለማስተካከል ፍቃደኞች ሆነው ባለመገኘታቸው ተቋሙ ከማይለወጥበት ደረጃ ላይ መድረሱን አምነንና ተገፍተን ይህንን የመጨረሻ ውሳኔ እንድንወስን ተገደናል። በቦርዱ አባላት ላይ ያለን አመኔታ እንዲሸረሸር ካደረጉ በርካታ ምክንያቶች መካከል አንደኛ ኢሳት የህዝብ ተቋም ሆኖ እንዲመዘገብ የተወሰነውን ውሳኔ በመቀልበስ በውጭ ያለውን ኢሳት ማንም ሳያውቅ በድብቅ የአንድ ፖለቲካ ፓርቲ ንብረት እንዲሆን የተወሰኑ የቦርድ አባላት አስመዝግበውት መገኘታቸው በማስረጃ በመረጋገጡ፣ ሁለተኛ የኢሳት ቤተሰቦች ተቋሙን ለማጠናከር በጎፈንድሚ አማካኝነት ለኢሳት ከለገሱት $220,000 ውስጥ $181,650 ለአንድ ፓርቲ ለማስረከብ የደብዳቤ ልውውጥ ማድረጋቸው በተጨባጭ በመረጋገጡ፣ ሶስተኛ ኢሳት ወደ ህዝብ ንብረትነት እንዲሸጋገር በኢሳት ውስጥ ሲሰሩ የነበሩና በመስራት ላይ ያሉ ጋዜጠኞች እንዲሁም ድጋፍ ሰጪዎች ገንዘብ በማዋጣትና በማስተባበር ሲደግፉ የነበሩ የኢሳት ቤተሰቦችና በኢትዮጵያ መረጃ ሲሰጡ የነበሩ ግለሰቦች ሁሉ የኢሳት ባለቤት ሆነው ስማቸው በህግ እንዲመዘገብና ታሪካቸው ለትውልድ እንዲሸጋገር የተወሰነውን ውሳኔ በመቀልበስ የቦርድ አባላቱ ራሳቸውንና ጥቂት የመረጧቸውን ግለሰቦች አዲስ አበባ ላይ ባለቤት አድርገው በማስመዝገብ የተሰጣቸው ኃላፊነትን ሳይወጡ በመቅረታቸው ተቋሙ በአግባቡ ኦዲት የማይደረግ አንድ የቦርድ አባል የተቋሙን የባንክ አካውንት ተቆጣጥሮ በፈለገው ዓላማ ያለ ተጠያቂነት ገንዘብ እያስተላለፈ በመገኘቱና ሁኔታውን ለማስተካከል የተወሰነ ውሳኔ ተግባራዊ አለመደረጉ አሰራሩ አሁንም ድረስ በመቀጠሉ፣ አምስተኛ የቦርድ አባላቱ ለአንድ ዓመት የተመረጡ ቢሆንም በራሳቸው ፍቃድ ህግ እያሻሻሉ ስልጣናቸውን ከማራዘምና ከሰራተኞች ጋር ውዝግብ ውስጥ ከመግባት በስተቀር ላለፉት 3 ዓመታት ለተቋሙ ይህ ነው የሚባል ስራ ባለመስራታቸው በቦርዱ ውስጥ ያለውን ህገወጥ ድርጊት የተቃወሙትን የቦርዱን ሊቀመንበር ዶክተር ሰለሞን ረታን ከቦርዱ አመራርና አባልነት በማባረራቸው እንዲሁም በዚህ ቦርድ ላይ እምነት ያጡት የቦርዱ ዋና ጸሐፊ ካፒቴን ተሾመ ተንኮሉ ራሳቸውን ከቦርዱ
በማግለላቸው በአጠቃላይ ተቋሙ እንዲለወጥ የራዕይ አልባነትና የአመራር ችሎታ ክፍተት የሚታይባቸው ከጋዜጠኝነት ስራና አሰራር ጋር ምንም ግንኙነት የሌላቸው አመራሮች የተሰባሰቡበት ተቋም መሆኑ እንዳብነት የሚጠቀሱ ናቸው። ማንኛውም ተቋም ስለ ተቋማት ነፃነትና ስለ ሕግ የበላይነት ከመስበኩ በፊት ተቋሙ ራሱ ነፃና ሕግን አክብሮ የሚንቀሳቀስ መሆኑን ማረጋገጥ የሚገባው ቢሆንም ጥቂት የኢሳት ቦርድ አመራሮች ተቋሙን አሰራር ወደ ጎን በማለት ተቋሙን በባለቤትነት ለመቆጣጠር የሚሄዱበት ርቀት ከምንታገልለት ዓላማ ጋር ተቃራኒ ሆኖ አግኝተነዋል። ይህ ብዙ ዋጋ የተከፈለበት ተቋም በተወሰኑ ግለሰቦች እኩይ ጉዞ እንዳይሰናከል ችግሩን ለመፍታት በኤዲቶሪያል ኮሚቴና በሽማግሌዎች ሳይቀር ተደጋጋሚ ሙከራዎችን ብናደርግም አውቆ የተኛን እንደሚባለው ሊሳካልን አልቻለም። ይልቁንም ኢሳትን በመመስረት በመገንባትና በማሳደግ አሁን ላለበት ደረጃ እንዲደርስ ያደረግነውን ጋዜጠኞች፣ የቴክኒክ አባላትና የአስተዳደር ሰዎች ደሞዝ ከመከልከልና ደሞዝ ከመቀነስ ጀምሮ ኢሳትን ለቀን እንድንወጣ የተለያዩ ግፊቶች ሲደረጉብን ቆይተዋል። ይህ ስማቸው በሕግ ስለተመዘገበ ብቻ የሕዝብን አደራ ለግልና ቡድናዊ ፍላጎት የመነዘሩ 2 እና 3 ግለሰቦች ተቃዋሙን ሲገድሉት እያየን ለመፍረስ አብረን መቀጠል ከሚያሳድረው የህሊና ህመም በተጨማሪ በታሪክም ተጠያቂ ላለመሆን ስንል ከኢሳት በመለየትን የኢሳትን ዓላማ የመታደግ እጅግ ከባድ ውሳኔ ለመወሰን መገደዳችንን የኢሳት ቤተሰቦች እንዲረዱን በአክብሮት እንጠይቃለን። ከኢሳት የተለየነው አባላት ግልጽነት ያለው አሰራር የሚከተልና ራሱ ላወጣው ሕግ የሚገዛ የሚዲያ ተቋም በመመስረት እንቅስቃሴ ጀምረናል። ተቋሙን በበላይነት የሚቆጣጠሩ በተለያዩ ሙያዎች ላይ የተሰማሩና ከኢሳት ጋር በቅርበት የሰሩ ኢትዮጵያውያን ያሉበት ቦርድ ተቋቁሟል። ከዚህ በኋላ የምንታወቅበት ስያሜ ኢሳት ኢንተርናሽናል ሲሆን ኢሳት ኢንተርናሽናል በኮርፖሬሽን ፎር ፐብሊክ ሚዲያ INC CPM ስር በአሜሪካ ሕግ የተቋቋመ የሚዲያ ተቋም ነው። ከ10 ዓመታት በላይ ከሰራንበትና ካደራጀነው ተቋም ባዶ እጃችንን የተሰናበትን በመሆኑ አዲሱን ተቋማችንን ለማደራጀት እንዲሁም ሀገር ቤት ያለው ሕዝብ ጋር ለመድረስ ያስችለን ዘንድ ወደ ሳተላይት ለመውጣት የኢትዮጵያውያንን ብርቱ ድጋፍ እንፈልጋለን። ለዚህ ይረዳን ዘንድ የጎፈንድሚ አካውንት ከፍተናል። ኢሳት ኢንተርናሽናልን በቀጥታ በባንክ በኩል በገንዘብ መደገፍ የምትፈልጉ ከስር የተቀመጠውን በአሜሪካን ሀገር በሚገኘው ኢሳት ኢንተርናሽናል የባንክ አካውንት መጠቀም የምትችሉ ሲሆን የዩቲዩብ፣ ፌስቡክ፣ ቴሌግራም እና ሌሎች አካውንቶቻችንን ሰብስክራይብ በማድረግ ኢሳት ኢንተርናሽናልን እንድትደግፉት በታላቅ አክብሮት እንጠይቃለን። አቅም ገንብተን ኢሳት ኢንተርናሽናልን ወደ ሳተላይት ማውጣት እስኪችል ባላገሩ ቴሌቪዥን ባደረገልን ትብብር ከፊታችን ሰኞ መጋቢት 19 2014 ዓ.ም ጀምሮ ዕለታዊ ፕሮግራም ከሰኞ እስከ ቅዳሜ ከምሽቱ 3 ሰዓት ተኩል ጀምሮ በባላገሩ ቴሌቪዥን የሚቀርብ ይሆናል። ዜናን ጨምሮ ሌሎች ፕሮግራሞቻችንን በኢሳት ኢንተርናሽናል ዩቲዩብ ታገኙታላችሁ። በውጭ ያሉ መላው የኢሳት ጋዜጠኞች፣ የቴክኒክ እና የአስተዳደር ሰራተኞች ተመልካቾቻችን በዚህ ጉዳይ ላይ የተዘጋጀውን ልዩ ዕለታዊ ፕሮግራምን ቀጥሎ እንድትከታተሉት እንጋብዛለን።